ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጫወታ አጫውተሽ አታውቂም እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ አርሰናል የአርሰናል ደጋፊ እንዴት እንዳኩራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኩራችሁ ማለት ወያላውም 70 ደቂቃ በኋላ ሮጦ ሄደ አንቺ ይሁን ሰውዬ ማለት we are the gunners የመጣሽ እንዳለ እንኳን ደስ አለሽ ቸልሲ ጨዋታ ላይ ምን ደግመዋለን ቤት ስገባ በደንብ ቪዲዮ ጠብቅ we are the gunners ማንንም ነው ማቆመን ማንንም እየተደረደርኩ በለዋለሁ ይሄን ዋንጫ እየተደረደርኩ ገባሽ አይደለ ግባ ነው ታው የወያላ መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋው አቋማን እጂ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለ ለቸልሲ እንወጥር ይላል የነፈጨለ አቋማ ደመለው ቼላይ አንተን አይወክልም እውነት ለንደን ያለው እኔ ብቻ ነኝ አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አያ አንተ የጠነባ ዶሮ አፍጥርቶናል ማትረባ አፍጥርቶናል ኮንግራ ጀማው ይሄ ነው ትልቅ ለመለከው የትልቅ ለመለከው ይሄ ነው ጀማው ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል የዋንጫቲ ማን እንደሆነ አሳይቷል ሲታሽነፈ ነጥብ ጣለኛ አገባንም ወደፊት ነው ጀማው ወደፊት በ5 ነጥብ አርገናል በ5 ነጥብ ዮኪሪ የሚገርም ነው አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲታሽነፈ ነጥብ ጣለ እኛ የሚመለከተን ጉዳይ የለም ወደፊት ነው ጀማው እኮ ነው ትልቁ ክለብ ነው አርሰናል ጀማው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተነሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ጀማው የሚገርም ድል ኮንግራ በጾም ምድር ወያለው ዶሮዋን ገነጣጠላት የመቻችሁ የምር ሪስፔክት ተስፋላችሁ የምርም የሚገርም ጨዋታ ነበረ ዋው ወያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበር ይው አሳየው ገብቶ አርቲታን ለምን መሰለፍ እንዳለበት ይሄንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል ኤዜ የሚገርም ልጅ ነው የሚገርም ነበር 10 ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለው አይመስለኝም ያንተ ማሳይቶታል አርቲታን ቁጭ አርጎ አስተምሮታል ዋው ኤዜ ሪስፔክት ወያለው ሪስፔክት እንዲያልጠበቁም ነበር እንዲ አቀላችሁ ዶሮዋን ገነጣጣችሁ በትንተና አውጥታችሁ ተጠላላችሁ ያላሰቁ ነበር አነር ነው ሆናችሁባት ዋው ሪስፔክት ያው እንግዲህ የዘንድሮ የዋንጫ ፉክክር ቀላል አይሆንም ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ ያው አላችሁ ተስፋ ዋንጫ እንደምትፎካከሩ አሳይታችኋል ነገር ግን ስቲል ማን ሲቲ ይበላሉ ይሄ ነው ማሰቡ ይመቻችሁ ሪስፔክት መገረፍም ልክ አለው ማለት ነው መገረፍም ማለት ነው ግርፊያም ልክ አለው በመድኃኒዓለም ተጸዳዱብኝ ከመጀመሩ ነው ደርቢ ሆነ አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም ኤዜ ተሽከረከርክብኝ ትችላለህ ኤዜ ትችላለህ መቤቴን ትችላለህ ኤዜ ተሽከረከርብኝ ተጸዳዱብኝ ነው መግለጫው ከመድፈኛው የተሰጠ መግለጫ የመድፉ ሰራዊት ለጎረቤት ታላቅ ክብር ያለው በመሆኑ ዶሮዋ ድንበራችንን ተሻግራ መሬታችንን ለመጫር ያደረገችው ሙከራ በተደጋጋሚ በጀግናው የመድፉ ሰራዊት አይቀጡ ቅጣት ተቀጣ ወደ ኋላ እንድትፈረጥጥ መደረጓ ይታወሳል። ይሁን እንጂ አሁንም እንደ ሻሼና ፈላው በመሳሰሉ ባንዳንድ የውጭ ኃይሎች አይዞሽ ባይነት ዶሮዋ ትንኮሳ እያደረገች ትገኛለች። ለአካባቢው ሰላም ሲባል በዲፕሎማሲያዊ ጥረት ብንመክርም ብናስመክርም ዶሮዋ አምቦሃ ይፈላል በማለት ጸባጫሪነት እያሳየች ትገኛለች። በሌላ በኩል ለራሷ ያልሆነችው ሻሼ የዋንጫ ጉዟችንን ለማደናቀፍ በተልኮ ዶሮዋን ተጠቅማ ፍላጎቷን ለማሳካት እየጣረች ትገኛለች።
ይባስ ብሎ ዶሮዋ አዲስ አሰልጣኝ ቀጥራ የመድፉን የዋንጫ ጉዞ እንዲያሰናክል ትዕዛዝ ማስተላለፏ ምን ያህል ለሰራዊታችን ጥላቻ እንዳላት ማሳያ ነው። ስለሆነም ይቺ አቅመቢስ ዶሮ የሻሸ ተጋላቢ ያዙኝ ልቀቁኝ በማለቷ በዛሬው ዕለት ጀግናው የመድፉ ሰራዊት ወደ ግዛቷ ገብቶ እርምጃ እንዲወስድ ታዟል። ዶሮዋም በቀጥታ በመድፍ እንዳትተርፍ ተደርጎ እንድትመታ የመድፉ ሰራዊት ዋና አዛዥ ጄኔራል ሚካኤል አርቴታ አዘዋል። ባለፈው ሳናስበው በደፈጣ ሰራዊታችን የጭካኔ ተግባር የፈጸመችውና ምቀኝነት ላዩ ላይ ቤት የሰራባት ሻሼ መቋጠሩ አይቀርምና ጸጉረ ልውጥ ካያችሁ ለመድፉ ሰራዊት ህብረተሰቡ እንዲያሳውቅ ስንል በታላቅ አክብሮት እንጠይቃለን። ዋው ዋው ድል ለመድፉ ሰራዊት ብሏል። ያራዳ ልጆች የሁለቱም መግለጫ ደስ ይላል። ይሄ ነው እግር ኳስ ለሲቲ ስፖርት ልከዋል መግለጫው። እሺ ጀማው ቤት ገብተናል። እንዴት አይነት እርከት የሚያረግ ኳስ እንዳየን ማንዬ፣ ምን አይነት ኳስ ነው ያየነው? አርሰናል ውስጡ ላይ እኮ የተደበቀ የታመቀ ነገር እኮ እንዳለ እኮ ግልጽ ነው። ግን እንዴት ነው የሚያወጣው? መቼ ነው የሚያወጣው ነው ደጋፊዎቹ ማወቅ ያልቻሉ እንጂ አለ እኮ ኒውክሌር እኮ ነው ይሄ ቡድን እኮ ሲፈነዳ እናት የወለደችው ማንም ሊቋቋሙ አይችልም ማንዬ። ይህንን ደግሞ በቀጣይ ደግሞ ቼልሲም ጨዋታ ላይ ተግብሮ እንደሚያሳየኝ በጣም እርግጠኛ ነኝ። ጀምአው ዛሬ ጨዋታ ላይ እንግዲህ ልክ ጨዋታው ከጀመረ አንስቶ የመጀመሪያ 30 ደቂቃዎቹ አካባቢ ላይ ተደብቆ የነበረው ኤዜ በጣም አስከፍቶ የነበር ጀማው ግን ቀስ እያለ ከጨዋታ ራሱን ማለት ነው ከቲም ውስጥ እየከተተ ሄደና ማለት ነው ማን ያረካኝ ነው ማለት አረካኝ። ቶትንሃም ጋር ብቻ ነው ይሄ ልጅ መጫወት ያለበት። በቃ እንዲህ ከሆነ የምሬን ነው ማለት የሚገርም ፐርፎርማንስ እያሳየ የሚገኘው ከቶትንሃም ጋር ስንጫወት ነው። ከዛ በተጨማሪ ደግሞ አብሮት ያለው ዴክለር ራይስ ጀማው ጨዋታ ላይ አጥፍቶ እኮ ነው ማለት ግን እንዴት ቡድኑን ሞቲቬት ሲያደርግ እንደነበር አይታችሁታል። በቃ ማለት የሊደርሺፕ ኳሊቲ ያለው ተጫዋች ነው። እኔ የቡድኑን ስፕሪት እንዳይረበሽ በማለት አርቴታ ሰግቶ ነው እንጂ ካፒቴኑን ለምንድን ነው ማይሰጥ? በቃ ማለት እኔ ተሳስቶ እንዴት ሞቲቬት ሲያደርጋቸው እንደነበር አይቼ በጣም ነው ያስገረመኝ። ማንዬ አንተ የአርሰናሉ መሪ አንተ ነህ። በጣም የሚገርም ጊዜ ነው ያሳለፍነው ጀማው። ቫምዳስ ላይ የነበራችሁ የመጣችሁ ጀማዎች በሙሉ ቴንኪው። ቆንጆ ጊዜ ያሳልፈናል ጀማው። ገና ቼልሲ ላይ ምን ደግመው ይሆናል። ይሄንን ጊዜ ቼልሲ ላይ በከባዱ ነው የምንቀውጠው። ይመቻችሁ፣ እንኳን ደስ አላችሁ። ወያላ ይላል ወያላ ታጥበተኛል የመላጣ ልጅ ይሄ ነው አርሰናል። እንገናኛለን ኔክስት ዊክ ገብተህ ከነ ማለት አለ ገብተህ አውጣው ማን ቶተናም ዩናይትድ ቶተናም ሲቲ ገብቶልሻል ማለት ነው። እኔ ዛሬ ዶሮዋን አርጄ በልቻለሁኝ። ቀጣይ ደግሞ ቼላ ታጥበሽ ተዘጋጅተሽ ነይ ማለት ነው። አንደኛ ምስቴን ዛሬ ገርፍ ያለሁኝ አንደኛ ምስቴን፣ ሁለተኛ ምስቴ ደግሞ አንቺ ነሽ። ታውቂያለሽ አይደለ? እና የዛሬው ማለት ነው ይለያል። ቶተናም ማለት ነው በቤቴም 4-1 በቤቷም 4-1 ይሄ ነው አርሰናል። ትርፌ ደግሞ አርሰናል የዋንጫ ክለብ አይደለም ብለሽ የምትቀባጥሪው ማለት ነው ከዛሬ በኋላ ያንቺን ድምጽ እንዳልሰማ። ይሄ ክለብ የዋንጫ ክለብ፣ ይሄ ክለብ ደግሞ ማለት ነው ይሄ ዘንድሮ ሚዜ መቶንም የአርሰናል እቃ አጣቢ የሰርጉ ቀን ማለት ነው አንቺ ማለት ነው ትርፌ እቃ አጣቢ ነሽ። አንቺ እቃ አጣቢ አንደኛ ሚዜ ሲቲ፣ ሁለተኛ ሚዜ ሼባ፣ ሶስተኛ ሚዜ ቼላ፣ አራተኛ ሚዜ አስቶን ቪላ። አንቺ ደግሞ እቃ አጣቢ ነሽ። እቃ አጣቢ ይመቻችሁ። እንደዚህ ጆሮ ግን ማለት ጎዳና የወጣ ቲም የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላውቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋትፎርድ ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማጥራያ ለማንም ወያላ መቀለጃ አቋማን ወይ